አሁን ሴቶችና ማህበራዊ ሲባል አንድ ሴቶች አሉ፣ ሁለት አካል ጉዳተኛ አሉ፣ ሶስት ህፃናት አሉ። ልጋቸውን ደብተር እስክብርቶ የሴቶች የሚጠቀሙበትን ሞዴስን አጠቃላይ ለተማሪ የሚያስፈልጎችን ከዚህ በኋላ አሁን ለዚህ ትምህርት ቤትም የሚያስፈልጉ ነገሮች ብዙ ጎደሎችም ስላሉ እኛ ጋር ደግሞ ለቀጣዩ አመት ለትምህርት ቤቶች የሚያስፈልጉ ለህፃናት ከኛ ጋርም እንዲረዱ ሐሳብ ውስጥም እንዲገቡ ያልኩኝ በጣም ለማመስገን ይፈልጋለሁ። የትምህርት ጥራትን ለማስጠበቅ ህፃናት የትምህርት ዕድል እንዲያገኙ ጤናማ አመጋገብ እንዲኖር በተለያዩ ነገሮች ህፃናትን ወርልድ ቪዥን በትምህርት ሴክተር ላይ ያገዘ ስለሆነ የህፃናትን ግንባታ ትምህርት ቤት ግንባታ አጸደ ህፃናት ወቅር መደበኛ በወረዳችን በተለያዩ ቦታዎች ብዙ ሚሊዮኖችን በማፍሰስ እየሰራ ያገዘ ስላለ እስቲ በጽሕፈት ቤታችን ስም ወርልድ ቪዥንን እንታመሰግኑ እፈልጋለሁ። ወደ ገረሴ የተመጣበት የህፃናት ሁለንተናዊ ደህንነት እንዲጠበቅ ህፃናት ደስተኛ እንዲሆኑ ጥሩ ኳሊቲ ያለው ወይ ደግሞ ትምህርት እንዲኖራቸው በሚል ነው። ይሄ አፍሪካ ሲዌቶ በምትባል ከተማ በትምህርት ቤት ላይ በተፈጸመ ወይንም ትምህርታችን መማር አለብን ሰብአዊ መብታችን መከበር አለበት በሚል ሰላማዊ ሰልፍ በወጡ ህፃናት ላይ በወቅቱ በነበረ በአፓርታይድ ስርዓት ወይም በዘረኛ መንግስት አማካኝነት በሺዎች የሚቆጠሩ ህፃናት በፖሊስ ተገለዋል። በአፍሪካ ለ36ኛ ጊዜ በኢትዮጵያ ለ35ኛ ጊዜ የሚከበረው የአፍሪካ ህፃናት ቀን በገረሴ ዙሪያ ወረዳ በዳምብሌ ኦሳ ቀበሌ የተጠበቁ ህፃናት ለበለጸገ ትውልድ በሚል መሪ ቃል በድምቀት ተከብሯል። ይህ የገረሴ ዙሪያ ወረዳ የዩቲዩብ ገጻችን ነው። በርካታ የወረዳችን የልማት ስራዎችን ዶክመንተሪ ቀርጸን በዩቲዩብ ገጻችን አስቀምጠናል። ገጻችን ሰብስክራይብ የሚለውን በመጫን ቤተሰብ ይሁን። የደወል ምልክቱን በመጫን ላይክ፣ ሼር በማድረግ የወረዳችንን መረጃ ለሌሎች ተደራሽ ያድርጉ። በክብረ በዓሉ ላይ የተገኙት የገረሴ ዙሪያ ወረዳ ሴቶችና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ፈለቀች ዲኮ ባደረጉት ንግግር የልጆችን መብትና ደህንነት የማስጠበቅ ጉዳይ የሁሉም ቤተሰብና ባለድርሻ አካላት ቀዳሚ ኃላፊነት ሊሆን እንደሚገባ አሳስበዋል። አሁን ሴቶችና ማህበራዊ ሲባል አንድ ሴቶች አሉ፣ ሁለት አካል ጉዳተኛ አሉ፣ ሶስት ህፃናት አሉ። በሶስቱ ላይ እኛ ደግሞ ሁሉ አሁን አብዛኛው ከህፃናት መስሪያ ቤት የመጡ ሰዎች ናቸው አብዛኛዎቹ። ከዛ የተነሳ እናንተ ምን ማድረግ አለባችሁ? ከዚህ ጀምራችሁ ለቀጣዩ አመት እውነት ካደራ ጋር ቀሩን ስራ አብረን ሰርተን የሚያስፈልገው ነገር ካለ ቀጣዩን እስከ ትምህርት ጅማሬ ድረስ መተን ደግሞ የሚያስፈልገው ነገር ከእናንተ ጋርም እናወራለን። ለተማሪዎች አንዳንድ ለእርዳታ የሚያስፈልጉ ተማሪዎችም ካሉ ከዚህ ጋር ከእናንተ ጋር መተን ደግሞ ለመርዳትም ለማገዝም እና ለቀጣዩ እናስባለን ያልኩኝ። ኃላፊው አክለውም ዛሬ ይህንን በዓል ስናከብር ተማሪዎች ከትምህርት ተከልክለው የመማር መብታችን ይከበር በማለታቸው የተገደሉበትን የታሪክ አጋጣሚ በማስታወስ ዛሬ በነጻነት እንድማር የብዙዎች መስዋዕትነት እንዳለበት በመገንዘብ ተማሪዎች ለትምህርታችሁ ልዩ ትኩረት ልትሰጡ ለወላጆቻችሁና ለመምህራኖቻችሁ ልታዘዙ ይገባል ብለዋል። እና ሀቺኑ ሃይሳ ያና ዳንዳኢዳ ሚሸቲ ናይታማብቴ ዋኒ ቦንቸት ዘይ ካሴ አይሳበ ሲንሰ ተማረና ያኒ ሳተን ተማረ ሰዋኒ ሩዋ ገሊ ሩዋ ሂንተ ወደኒ ሃይሳ እንኳን ነው ወደ አቶሽን ሃይሳበ ሲንሰ ወና አደቲዳ የዙ ተማነ ኡሱፑን ላይሳታኒ ካረት ግዛሲ ዋኒ ሩዋ ተማሪ ሩዋ ካረት ተማሪ ሩዋ ኦነ ተማራናይ ቦትሳ ታጌቲ ፓራንጃቲ ካንቸ ተማረተ ሳይቲ ዋኒ ዳይታኮ ላፋታኮ ላፋቲ ዋኖን ተማላ ተማሮን ተማላጊን ማብታይ ቦንቸቲዲ ሃራቲ ኑ ምኪናቴን ናይታ ምኪናቴን ሃይቂዲ ጎደቲዲ ሰዳደቲዲ ሀጭ ቀሰካ ተማረ ናይታ ወጋይ ቦንቸቲን ተማረ ናይቲ ሲንሰሶ ኡቲኑኒ ቦንቻናይዳ ተማረ ናይቲ ሳይሪዲ ሂንተ አስተማረቲ ሂንተና አዛዚሺ ሂንተ አስተማረቲ ሂንተና ኦትተጊሺ ክላስ ገለዲ ኡቲ ተማሪተ ጊሺን ዋኒ ተማረና ኮሽዘ ኡቲዲ ኢዘቲ ዮቲ ዛይሳ የበስራ ኦትሲዲ ተማሪ ዳቲ ምተሶቢና ባቢዲ ቀሰካ ኢንተኒ ኢዘቲ አዛዚዳ አዋ ኮይንተዚቲ አዋ ማላ ኢዘታ ሎትሲ ቦንቻና ኮሸሲ
የገረሴ ዙሪያ ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ አቶ ባርዛ ባልታ በበኩላቸው የተማሪዎች የመማር ዕድል በዘር በጎሳ ወይም በቀለም የሚገደብ አለመሆኑን ገልጸው የትምህርት ባለቤቶች ተማሪዎች በመሆናቸው ደህንነታቸው የተጠበቀና ጤናማ አካባቢ እንዲኖር በትኩረት መስራት እንደሚገባ አጽንኦት ሰጥተዋል። አፓርታይድ ስርዓት ወደ ላይ ተጀማሪ ሄዱታማና ሱቁላ ጫበስልሰ ሄሳፈ ስሚዲ ተማረን አይታስ አፍሪካዊ ካለተሳታስ ትምህርት ተማሩ እድል ይወጥ ተቀማቋቺ አፍሪካን ሄዱታማና ሱቁ ጊዜ ኑድር ኢትዮጵያን ሄዱታማቻ ሹሶ ጊዜ አይሲያቺ ጋሸና ይተቀማይ ወይ ቢጻናት ተቀማይ ወንጨት ዘይሲ ሃይሳስ ዋና አላማ አዘ ዲኮ ተማረን አይቲ ትምህርት ተማረና እድል ደማና ማላኮ ዋና አላማ ተማረን አይቲ አቶን ተዲሸ ዘረን ሻከቶን ተዲሸ ቃለ ቆዳ ቃለ መንሻከቶን ተዲሸ ሙለካ ኢኩለ ትምህርት እድል ደማና ሆሸስ ግለ ዘበደ እንደላ ይሰናይስ ቃነ ወንጨት ዘይሳግሺ ሃይሳ ቃነ ዛስ ዋና ባለቤት የሆነ ኦኔ ጉሰን አይቶ ጋሸና አይታ ኮንተናኮ ስለዚህ እንትን አይካ ጉጃዳ ሀሹ ሀቻ ቀማዛት ጋሸና አይታነ ኩሸ በቅል ዲቱ የትምህርት ጥራትን ለማስጠበቅ ህፃናት የትምህርት ዕድል እንዲያገኙ ጤናማ አመጋገብ እንዲኖር በተለያዩ ነገሮች ህፃናትን ወርልድ ቪዥን በትምህርት ሴክተር ላይ ያገዘ ስለሆነ የህፃናትን ግንባታ ትምህርት ቤት ግንባታ አጸደ ህፃናት ወቅር መደበኛ በወረዳችን በተለያዩ ቦታዎች ብዙ ሚሊዮኖችን በማፍሰስ እየሰራ እያገዘ ስላለ እስቲ በጽሕፈት ቤታችን ስም ወርልድ ቪዥንን እንታመሰግኑ እፈልጋለሁ። ያው ዛልሆ ደግሞ ጋሸና አይቲንትን አይ ዋና ተመልክተ አተናኮ ዛይ ሲንተስ ጋሸና አይታስ ኮይሲ ባለ ዘባለቤት እንትን አግዳ ይሰግሽ ጋሸና አይታስ ምንቹ ትምህርት ከጸቆሽስ ጋሸና አይታስ ንጹህ ግዴታ ክላስ ተማርዛ ቦታ ቆሽስ ጋሸና አይታስ ንጹህ አትብዛ ትምህርት ከጸቆሽስ ጋሸና ትምህርት ተማራና ቆሽስ መሪ ቃላዚ አዚ ግዛይሳል የተጠበቁ ህፃናት ለበለጸገ ትውልድ ነው ምለው። ስለዚህ ደህንነታቸው የተጠበቀ ሰላማቸው የተጠበቀ አመጋገባቸው ሁሉ ነገር ደህንነታቸው ሰላማቸው ጤንነታቸው የተጠበቀ ህፃን ነገ ሀገርን የሚረከቡ ይሄን ሀገር የመረከብ እድል በእነሱ እጅ ስላለ ለህፃናት ልዩ እድል ሰጥተን ከህፃናት ጋር ነው መስራት አለብንና ይሄ ትውልድ ይሄ ወጣት ይሄ ህፃን እነዚህ ህፃናት በቂ ትምህርት እንዲያገኙ መምህራን እዚህ አሉ፣ ቀበሌ የሚመሩ እዚህ አካላት አሉ፣ ሴቶችና ህፃናት ወክለው ያመጡ እዚህ ስላሉ ለህፃናት ልዩ ትኩረት መስጠት አለብን እላለሁ። በተጨማሪ ደግሞ በዚህ አጋጣሚ እዚህ ትምህርት ቤት ግቢ ውስጥ የተሻሉ ነገሮች አሉ፣ ሌሎች ደግሞ መስተካከል ያለባቸው ነገሮችም ስላሉ በዚህ አጋጣሚ ገልጬ ለማለት ፈልጋለሁ። እዚህ አካባቢ የሚማሩት ህፃናት አሉ። ህፃናት ሲማሩ የሚማሩት ክላስ ጽዱ መሆን አለበት፣ ግቢው ውብ መሆን አለበት። ለህፃናት የሚያስፈልጉ ነገሮች መሟላት አለባቸው። አሁን አንዳንድ ክላሶችን ዞረን በምናይበት ጊዜ እውነቱን ለማውራት ክፍሉ አካባቢውን የሚመጥን አይደለም። እዚህ የቀበሌ ሊቀመንበርና ስልጠና ቦርድ አለ፣ የትምህርት ቤቱ ርዕሰ መምህር እዚህ አለ፣ ሌሎች መምህራን አላችሁ። ግቢው ለህፃናት ሳቢ መሆን አለበት። የሚማሩት ክላስ ውብ መሆን አለበት። መቀመጫዎቹ ምቹ መሆን አለባቸው። አሁን ብዙ ክላሶችን ዞርን ስናይ ጥሩ አይደለም። ቆሻሻ የበዛበት ክላስ ነው፣ መጸዳት አለበት። ምክንያቱም ህፃናት አካባቢው ውብ ካልሆነ፣ ጽዱ ካልሆነ፣ ሳቢ ካልሆነ ትምህርታቸው ላይ ትኩረት አይሰጡም። መጀመሪያ ህፃናትን ሳይኮአቸውን ስነልቦናቸውን ጠብቀን ውብ የሆነ አካባቢ ነው ማስተማር አለብንና በዚህ አጋጣሚ የቀበሌው ስልጠና ቦርድ አካልም ሌሎችም እዚህ የትምህርት ቤቱ ማህበረሰብ ኃላፊነት ወስዳችሁ ህፃናት የሚማሩበትን አካባቢ ጽዱ እንድታደርጉ፣ እንድታጸዱ፣ ውብ እንድታደርጉ በዚህ አጋጣሚ ጥሪዬን አቀርባለሁ። የወርልድ ቪዥን ኢትዮጵያ የገረሴ አካባቢ ፕሮግራም የህፃናት ደህንነትና እንክብካቤ ባለሙያ አቶ ለመሳ ደሳለኝ በበኩላቸው ድርጅቱ ለልጆች ደህንነት፣ ትምህርት፣ ጤናና ስርዓተ ምግብ ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸዋል። ወደ ገረሴ የተመጣበት የህፃናት ሁለንተናዊ ደህንነት እንዲጠበቅ፣ ህፃናት ደስተኛ እንዲሆኑ፣ ጥሩ ኳሊቲ ያለው ወይ ደግሞ ትምህርት እንዲኖራቸው ዛሬ እንግዲህ 35ኛ እንደኛ ሀገር እያከበርን ነው። መክበር ብቻ ሳይሆን እኛ ደግሞ አሁን ለዛሬ ልጆቻችን ምን ያስፈልጋል የሚለው ላይ ትኩረት እናደርጋለን። እንደ ሴክተሮችም እንደ ትምህርት ቤትም እንደ ቀበሌም ትምህርት ቤት አካባቢ ላይ ምንድነው ያሉት ጥረት ኳሊቲ የሆነ ወይ ደግሞ ጥሩ የሆነ ትምህርት እንዳያገኙ ልጆች የሚለው ወርልድ ቪዥንም አሁን 5 ዓመት ስትራቴጂ እቅድ ይዟል። እዚህ አካባቢ ለመስራት 10 ቀበሌ በገረሴ ወረዳ 10 ቀበሌ ላይ ለመስራት በተለያዩ ሴክተሮች ወይ ፕሮጀክቶች አሉ።
ስነ ምግብ ላይ የጤና የህፃናት ደህንነትን ለመጠበቅ ስፖንሰርሺፕ የሚባሉ ልጆች ፎቶ እየተነሱ ለእንትን ስፖንሰር ለሌሎች ልጆች እንትን የሚሆኑ የበጀት ምንጭ የሚሆኑበት አለ። የትምህርት ዘንድሮ ላይ ተጀምሯል። ይሄን ሲሰራ እንግዲህ በትምህርት ላይ ተጨማሪ የትምህርት ክላሶች ወይ ደግሞ ብሎኮችን ይሰራል። ሚገባ ትምህርት ቤት ላይ ልጆች በምግብ ምክንያት ከትምህርት ገበታቸው እንዳይቀሩ። ሌላው በጤና በኩል አሁን እዚህ አካባቢ ላይ ዞር ብለን አይተናል። ሴት ልጆች በተለይ እድሜያቸው ከ10 በላይ የሆኑት ወር አበባ ሰዓት ላይ የሚያርፉበት ክላስ እንዲኖራቸው ነው ዘንድሮ ላይ አሁን አይተናል። የለም ቀጣይ ዓመት ከዚህ በኋላ ላይ በየትምህርት ቤቱ ሴት ልጆች ትምህርታቸው እንዳይቀሩ በወር አበባ ምክንያት ከትምህርት ገበታ እንዳይቀሩ የወር አበባ ጊዜ ላይ ሴት ልጆች የሚያርፉበት ክላስ ከነ አስፈላጊ ሁሉ ነገር የተሟላ ውሃ ያለበት ትምህርት ቤቱ ላይ ውሃ መኖር አለበት። ቅድም እንደተጠቀሰው በሌሎችም ትምህርት ቤት አካባቢው ምቹ መሆን አለበት፣ ጽዱ መሆን አለበት እና ይሄን ሁሉም የሚመለከት አካላት ባለድርሻ አካላት ከወርልድ ቪዥን ጋር በመሆን ይሄን ቀጣይ ላይ ለልጆች ጥሩ የሆነ አካባቢ ወይ መመሪያ አካባቢ መሆን ወይ ደግሞ ማሳካት ከሁሉም የሚጠበቅ ስለሆነ ልጆች ደግሞ ትምህርታችሁን በደንብ ጠንክራችሁ እንድትማሩ ለወላጆቻችሁ እንድታዘዙ የሰማችሁ ነው አይደል? ህፃናት ስለዚህ በደንብ ለወላጆቻችሁ ታዘዙ፣ ትምህርታችሁ እንዳትቀሩ። ወላጆች ደግሞ በዚህ ለልጆች በጣም ጥበቃ ያስፈልጋል። በግርግር ጊዜ ላይ ህፃናትና ሴቶች ናቸው ተጎጂ ተጋላጭ ስለሆኑ በደንብ ለህፃናት እንትን ማለት አለብን። የችግሮች መንስኤው እንትን ወይ የሆነ ሲኖር በጣም እንትን ማሰብ ልጆቻችን የሚውሉበት በደንብ ማየት አለበት። ያለ እድሜ ጋብቻ ልጆች ሳይማሩ ወደ ትዳር መግባት የለባቸውም። ቅድሚያ ለትምህርት ነው። ከተማሩ በኋላ የትኛውም 18 እድሜ በታች ልጅ ወደ ጋብቻ እንዲገባ ህግ አይፈቅድም። ስለዚህ ሁሉም ለትምህርት የደረሰ ወደ ትምህርት ቤት እንዲገቡ ማድረግ ነው። መምህራኖች እንግዲህ ቅድም የተነሳው እዚህ አካባቢ የተሰባበሩ ወንበሮች አሉ። እሱን ማስጠገን እዚህ የምንችለውን እዚህ ማድረግ ነው። የማይቻለውን ደግሞ እንትን ማድረግ ነው። አሁን ላይ እቅድ እየደረሰን ነው። ወርልድ ቪዥንም ሲያቅድ ትምህርት ሴክተርም ጤናውም የትኛው ላይ እቅድ እንትን ማድረግ አለብን። አሁን እንግዲህ በቂ ውሃ መኖር አለበት በየትምህርት ቤቱ። ስለ ንጽህና አውርተናል። ልጆች ጤናቸው የተጠበቀ መሆን አለበት። ስለዚህ ለዛ የማይሆኑ ልጆች ጤናቸው እንዲጠበቅ የማያደርጉት በዚህ አካባቢ ያሉት እንትኖቹ እጥረቶቹ ላይ ትኩረት አድርገን እቅዳችን አካል ማድረግ አለብን። በጤናም በትምህርትም በሌላም በውሃ ነክ ነገርም ከውሃም ሰው ስላልተገኘ ነው እንጂ በጣም እንትን እቅዳችን ማድረግ አለብን። ጊዜያችንም ብዙ ስለሄደ ያለፈውን ቀኑ ስለመጣ በየአመቱ መደረግ አለበት ብለን የምናስበው መሆን የለበትም። ከዛ አልፈን ምን ማድረግ አለብን? ዛሬ ላይ ልጆቻችን ጥሩ የሆነ ትምህርት እያገኙ ነው አይደለም? ያ እንዲሆን ደግሞ ከትምህርት ጽሕፈት ቤት ምን ይፈለጋል? ከቀበሌ መዋቅሮች ከትምህርት ከሌላም በጋራ ሆነን የተለያየ እንትኖች ሁሉም ሴክተር የሚያሳትፍ ስለሆነ የትምህርት ትምህርት ቤት አካባቢ ላይ ያሉት ጤናም ውሃም ሁሉንም ሴክተር የሚመለከት ስለሆነ በጋራ ሆነን እንዴት አቅደን ለልጆች እንትኑ የትምህርቱ ምቹ አካባቢ መፍጠር እንችላለን፣ ሁሉ ነገር የተሟላለት ለማድረግ እንዴት መስራት አለብን፣ ልጆች በጥሩ ሁኔታ መማር የሚችሉበት ነገር ማሰብ አለብን ማለት ነው። ቀጣይ ዓመት ላይ የተሻለ ትውልድ እንግዲህ ልጆች የነገ ተስፋዎች ናቸው ብለን በቃል ብቻ ምን በአመት ቢያንስ 3 የህፃናት ቀን እናከብራለን። ቀኑን ብቻ እንትን ብለን የምንበተንበት አይነት እንዳይሆን ክፍተቶቹን ዘግተን ለልጆች ምቹ አካባቢ የመማር አካባቢ እናመቻች ለማለት ይወዳለሁ። ስለሰማችሁኝ አመሰግናለሁ። ጥሩ ጊዜ ይሁንልን። ይህ የገረሴ ዙሪያ ወረዳ የዩቲዩብ ገጻችን ነው። በርካታ የወረዳችን የልማት ስራዎችን ዶክመንተሪ ቀርጸን በዩቲዩብ ገጻችን አስቀምጠናል። ገጻችን ሳብስክራይብ የሚለውን በመጫን ቤተሰብ ይሁን።
የደወል ምልክቱን በመጫን ላይክ፣ ሼር በማድረግ የወረዳችንን መረጃ ለሌሎች ተደራሽ ያድርጉ። የገረሴ ዙሪያ ወረዳ ሴቶችና ማህበራዊ ጉዳይ ጽሕፈት ቤት የሕፃናት ደህንነት ጥበቃ ባለሙያ አቶ ጥላሁን ማነገረው ክብረ በዓሉን አስመልክተው ባቀረቡት ማብራሪያ በደቡብ አፍሪካ ሶዌቶ ከተማ ጥቁር ሕፃናት ከእኛም መማር እንፈልጋለን በሚል ባቀረቡት ጥያቄ ምክንያት በወቅቱ በነበረው የአፓርታይድ ስርዓት በፖሊስ መገደላቸውን አስታውሰዋል። አፍሪካ ሶዌቶ በምትባል ከተማ በትምህርት ቤት ላይ በተፈጸመ ወይንም ትምህርታችን መማር አለብን፣ ሰብአዊ መብታችን መከበር አለበት በሚል ሰላማዊ ሰልፍ በወጡ ሕፃናት ላይ በወቅቱ በነበረ በአፓርታይድ ስርዓት ወይም በዘረኛ መንግስት አማካኝነት በሺዎች የሚቆጠሩ ሕፃናት በፖሊስ ተገለዋል። በፖሊስ ስለተገደሉ እነኛን ልጆች ለማስታወስ እነኛን ልጆች ሁሌ ለመዘከር እንደዛ አይነት ጥቃት እንዳይደርስ ለማድረግ በየዓመቱ አገራችን ኢትዮጵያን እንደ ሌሎች አፍሪካ ሀገሮች ተቀብላ በየዓመቱ ሰኔ 9 ላይ ይህን የአፍሪካ ሕፃናት ቀን ታከብራለች። የሚከበርበት ዋና ምክንያቶች አሉ። ለምን ይከበራል የሚለው ዋና ምክንያቶች አንደኛውና የመጀመሪያው ቅድም እንዳልኩት በደቡብ አፍሪካ የተጨፈጨፉ ሕፃናትን ለማስታወስ ነው። ዋናው እንዲ ቦንቺዛ ምክንያት እዚህ ጋሸና ይታዳሮቲ በማፍቴ ኦይቺዳ ይሳግሽ ኦገቦላ ከዚዲ ኑ ተማራና ኮሼዝ ቦትሳ ናይቲ ተማሪዛ ይሳግናው ተማራና ኮሼዝ ጊዲ ዳሮ ናይታ ፖሊስ እጪተ ነው ዶይ ሳግሽ ሄታ ውሩ ወደ ኢዘ ተቆፈናስኮ ሁለተኛ ዝቃሰን አማንቶ ያዘ ግዛ ይሳግዲኮ ናይታ ማፍቴ ቦንቸተና ማላ ማፍቴ ዛይዘታስ ዲዛይሳ ኤሪሰናስኮ ናይታስ ማፍቴ ዲዛይሳ ተማራናስ ማፍቴ ዲዛይሳ ሃሳናስ ማፍቴ ዲዛይሳ ካናስ ማፍቴ ዲዛይሳ ኢዘታ ማፍቴ ኢዘት ኤራና ማላ ኢዘታስ አማቻቻውነ ትምርተራ ሐራዛ ካይሪሶ ጉሳስኮ ሄዛንሶ ያዘ ጊዜ ሳይዲኮ ናይታ ቦላጋኪዛ ቆሃታ ተቀና ማላኮ አይሲ ዋና ትምርተዚ ወይ ኮቃነዚ ቦንቸትዛ ናይታ ቦላጋኪዛ ቆሃዛ እሰናስኮ ቆሃቲ ካዘ ናይታ ቦላ ሃይሳተን ጋኪዛ ዛ ቆሃይ ህገወጥ ሕፃናት ዝውውር ናይታ ወጋይ ባይና ቀሪ ናይታ ዩሾ ጊዜይዴስ ቀሪ ናይታ ዩሾ ሃይሳ ገረተፈ ሼሌ ፎይዴስ አርባ ምንጭ ፎይዴስ ወላይት ፎይ አዲስ አበባ ፎይዴስ ናይቲ ባይዘተቴስ ነጋሸ ናይታ ባይዚዲ ቢራ ይከቴስ ሄሳ እሰናስ ሃይሲ አፍሪካ ሕፃናት ቀኔ ወሳኝኮ ኢንተ ደረ ማላታ ኢንተ ሲወቲ ሃይሳ ግዲኮ ኢንተ ደረ ሃኖማታፔ ኦቶራፔ ኡሱፑ ናይቲ ባይዘትዲ ቢዲ ሞያሌ ጊዛ ደረ ባይዘትዲ አሶፔ ኑኒ ዘርቲዳው ገይዴስ ኡሱፑ ናይታ ሲ ሄዙ ሺ ብራ ባይዚዴስ ሴታ ዶይ ስለዚህ ኢንተኒ አሲ አፊዲ ባይዞን ተማላ ኢንተና ሶፖ ከሶን ተማላ ኢንተ ትምርት ተማራማና ማላ ጊዛይሳ ዋና ናይታ ቦላ ጋኪዛ ቆ ሃይስኖ ተቀናስ አንደኛ ዚ መጀመሪያ ይዛኮ ወልቃፈ አዶ ሶን ተማላ ተቀናስኮ ናይቲስ ቦላ ተማሪዲ በትምርት ተማሪሽ በትምርት ተማሪዲ ወደፊት አሲ ጋኪዛ ደረጃ ጋከና ማላ ኦተናስ ጊዛይሳ ሁኔታ የታስ እድል መዶኮ ሊታዚ እድል መዶኮ እድል ተመድዲ ሄሳራ ተማሪሽ ብሎሎ ደረጃ ጋከና ማላ አግዛይሳኮ በተለይ ተማረሶ ባጋራ ዳምበራ ማጫናይቲ ሲቴ ኢንተስ ወደፊት ሃይሳንዲዛ ናይቲ ጋክሽን ኢንተስ ንጽህና ናንጊዛ ክፍለ ኢንተስ መደት ዛይደስ ሃይሳ ባጋራ ከሆነ በሲዳ ስለዚህ ሄሳ ቦታዛ ኩሚዳይሳ በትምርት ቃሰ ማጫናው ጋር ይሽን ማጫናይ ትምርት አጎንተ ማላ ምቹ ሁኔታ አመቻቻይዲ ኦቶ ጉስኮ ሃትሰ ቃሰ ተማረሶራ ተማረታስ ግዲዛ በቂ ንጹህ ሃትሰ ኮሼዝ ስለዚህ ሃትሰካ በቂ ሁኔታ ረጋከነ ማላ አፍሪካ ሕፃን ካነ ቦንቾ ይግደ ኮገሰ በተለይ ሃላይታን ገረሰ ዙሪያ ወረዳ ሴቶች ኢንዶታነ ጋሸና ተመስራሶ ማላ ኦሰት ዳውሶ በተወሰነ ታይንተ ተጣቀሰ ዳዳና መጀመሪያ ይሲ በተለይ ታሙ ቀባለ ተወርሊ ቢጅን ደጋፊ ዘይሰራነ ሄሳፈ ያድዲ ከማለ ባሪ ኦራ ዛላ ዶራራ ግዲዲ ኢዘ ታቦላ ናይታስ እስክሪብቶ ዳፍተር ራሻመት ይመትዲ ናይቲ ተማራና ማላ ኦትዳ ሁኔታ ይደስ በተለይ ጋሸና ይታቦላና ኢንዶታ ቦላ ቃኪዛ ቆሃ እሰናስ ኑ ዙራ ወርዳ እንደዛ ሃያ ቀባለ ዛቦላ ህገ ከይደስ አይሳፈ ጎ ጋሸና ይታ ሾጪዳይ መደበኛ ህገ ነው ቸተና ፒያሎ ቀባለ ህገ ነው ቸትዛ ሁኔታ ይደስ ህገ ወጣ ዙረ ወትዳይ መደበኛ ህገ ነው ቸተና ፐሲሚዲ ኦቸትዛ ኦቶቲደተ ሰሳስ ህገ ከዚደስ ዝውረራ ኦይከትዲ ቦታፔ ቦታ ናይትዲዛ ሳተን ህገ ዲጋፌ ኢማናስ ኮሽዛይ ሰራው ከትዳሮ ኦሶቲ ዳይቲ ደተስ በተለይ ጋሸና ይታቦላ ጋኪዛ ቆሃ ጊዲ ሻከት ዳይቲ ደተስ
gashe nayta hayssa gede koyra baggara beekko ketelle baggara beekko edemey gakkonta gaabicha medhiza hunetay dees hessi nayta qohay gakkishe dees akaale bolla gudaate gathoy dees doorettide hayssa inte qabale ooththa qabale bolla gede halaythi kanche usuppun nayta kisse shiiqida hunetay dees telefa geetettidayti hessa malay deettes qasse hay guuthi katama mala diccishe dicha akaabeyshi naytazi surateranne hayssa benzile motore gina saabiza hunetay dees hessafe inte nayti intena teqqana mala koshshees። ይህ የገረሴ ዙሪያ ወረዳ የዩቲዩብ ገጻችን ነው። በርካታ የወረዳችን የልማት ስራዎችን ዶክመንተሪ ቀርጸን በዩቲዩብ ገጻችን አስቀምጠናል። ገጻችን ሰብስክራይብ የሚለውን በመጫን ቤተሰብ ይሁን። የደወል ምልክቱን በመጫን ላይክ፣ ሼር በማድረግ የወረዳችንን መረጃ ለሌሎች ተደራሽ ያድርጉ።